የእግዚአብሔር ቤት ፈርሶ መሰዊያው ተድበስብሶ የራስን ቤት ትሰራለህ ስለ ወንጌል አይገድ ባፈረሰው ቅጥር ማን ይቆማል ሁሉ ራሱን ድንጋይ ይክባል ባፈረሰው ቅጥር ማን ይቆማል ኤሎሄ ማን ይሻለናል እግዚአብሔር ቤት ትውልድ አስነሳ ስለ ቤት የሚሳሳ ግድ የሚለው የወንጌል ነገር በጥቅም የማይጭበረበር ኤሎሄ 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 የቀደሙት ሐዋርያት ነቢያት ራሳቸውን ሰጡ እስከ ሞት ድረስ ዛሬ ራሱ የሚሰጥ እርሱ ማነው የወንጌሉ ቅናት ውስጡን የበላው እግዚአብሔር ሆይ ትውልድ አስነሳ ስለ ቤትህ የሚሳሳ ግድ የሚለው የወንጌል ነገር በጥቅም የማይጭበረበር ወንድም ለወንድሙ ማዘን ሲገባው በአደባባይ ላይ ክስ ስንትለው ምንድነው እውነቱ ከተቀየረማ ከቀለለ ዋጋው ክርስትና ምንድነው የሚሻለን ኤሎሄ መፍትሄ ስጠን እግዚአብሔር ትውልድ አስነሳ ስለ ወንድሙ የሚሳሳ ግድ የሚለው የፍቅር ነገር በውሸት የማይወነጅል ኤሎሄ 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 ትውልድ ሲተራመስ በራሱ መንገድ ላይ ግማሹ ወደ ታች ግማሹ ወደ ላይ ወዴት እንደሚሄድ ትውልድ አላወቅም የዛሬ እንጂ የነገን አላየም ወዴት እንደሚሄድ ትውልድ አላወቅም የዛሬ እንጂ የነገን አላየም እግዚአብሔር ሆይ ሰው አስነሳልን መንገድህን የሚያሳየን ቃልም ብቻ የሚናገር በሁኔታ የማይጭበረበር ኤሎሄ 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 የቀደሙት ሐዋርያት ነቢያት ራሳቸውን ሰጡ እስከ ሞት ድረስ ዛሬ ራሱ የሚሰጥ እርሱ ማነው የወንጌሉ ቅናት ውስጡን የበላው እግዚአብሔር ሆይ ትውልድ አስነሳ ስለ ቤትህ የሚሳሳ ግድ የሚለው የወንጌል ነገር በጥቅም የማይጭበረበር እግዚአብሔር ሆይ ሰው አስነሳልን መንገድህን የሚያሳየን ቃልም ብቻ የሚናገር በሁኔታ የማይጭበረበር ኤሎሄ 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 የእግዚአብሔር ቤት ፈርሶ መሰዊያው ተድበስብሶ የራስን ቤት ትሰራለህ ስለ ወንጌል አይገድ ባፈረሰው ቅጥር ማን ይቆማል ሁሉ ራሱን ድንጋይ ይክባል ባፈረሰው ቅጥር ማን ይቆማል ኤሎሄ ማን ይሻለናል እግዚአብሔር ሆይ ትውልድ አስነሳ ስለ ቤት የሚሳሳ ግድ የሚለው የወንጌል ነገር በጥቅም የማይጭበረበር ኤሎሄ